መፈረጁ ጥሩ ሊሆን ይችላል። ግን ባለፈው ከነበርነው የሪካርዳችን ጥሩ አይደለም እኮ ሽብርተኞችን ብለን ፈርጀን ሪካርዱ ጥሩ አልነበረም። ለምሳሌ ኦነግና ግንቦት ሰባት በሽብርተኝነት በሀገር ውስጥ ካሉ ተብሎ ኢትዮጵያ የሆኑ ድርጅቶች ተብሎ የተፈረጁት ግቡ እንደዛ ሄደ አይመስለኝም። ለምሳሌ ኦነግ ተብሎ ስለተፈረጀ ኦነግ ከኦሮሞ ሕዝብ የወጣ ከመሆኑ አንፃር ህወሓት ወይም ያኔ ሲመራ የነበረው አካል ሲያደርግ የነበረው ማለት በንግዱ ላይ ያልተስማማውን ወይም በመድረክ ላይ ያልተስማማውን ሰው የኦነግ ታርጋ ይለጥፍለታል። በኋላ እሱ የኦፒዲዮ አባል ይሁን የሌላ የኦሮሞ ፓርቲ አባል ይሁን ነጋዴው ማንም ሲከተል የነበረው ያንን ሽብርተኝነት የተፈረጀበትን በመለጠፍ ሰዎች ላይ ችግር የደረሰበት በማንነት ተለይቶ ችግር የደረሰበት የነበረው ነው። ብዙ የኦሮሞ ባለሀብቶች እንዲከስሙ የተደረገበት ሁኔታ ነበር ያኔ በሽብርተኝነት ስም ማለት ነው። በኦነግ ስም ኦነግ ስለተፈረጀ ያልተስማማው የማሳደድ ስራ የነበረው ተመሳሳይ ግንቦት ሰባት ከተፈረጀ በኋላ የአማራ ህዝብ ላይ ሲሆን የነበረው ተመሳሳይ ነገር ነው የሆነው እና ያንን ሪከርድ አሁን ህወሓትን ብለን ኦልሬዲ የሌለ ምርጫ ቦርድ ህወሓት የሚለውን ፓርቲ ኦልሬዲ ሰርዞታል። የለም በጁንታ ደረጃ የሚታይና ሌሎቹ የተደመሰሱ ሌሎቹ የተያዙበት ሌላው በየጥሻ ያለበት እሱን በህግ በማስከበር ስራ መሰብሰብ መያዝ ያለበት ሁኔታ ሆኖ ሳለ ህወሓት ብሎ ቢፈረጅ ነገ ደግሞ የነበረው ስትራክቸር ያንን ነው ሪፎርም ነው ያደረግነው እንጂ ሪቮሉሽን አይደለም አለወጥ ነው። ያ የነበረው ስትራክቸር ነው ይዘን የቀጠልነውና ተመሳሳይ ነገር ከህወሓት የወጣበት ወይም ከአጋሩ ላይ ችግር የሚፈጥሩ ሆነስ ምንድነው ዋስትና ሊሆን የሚችለው? ፎር ዛት ማተር ኦነግ ሸኔ የሚባለው ፓርቲ የለም ባው ኦነግ ነው። እሱ ከጠቅላይ ሚኒስትሩም ጋር ሲወያይ በሚዲያ ላይ እናያለን። ምርጫ ቦርድን ሰብስቦ ሲያወያይ እናያለን። የትኛውን ነው የሚፈርጀው? ጫካ ላይ ያለው እየተዋጋ ያለው የኔ አካል አይደለም ሽፍታ ነው መንግስት ኃላፊነቱን ይውሰድ ብሎ ኦልሬዲ መነጠላቸውን ከአንድ ዓመት በፊት መለያየታቸውን እንትን ብለዋል። ሽፍታን አድኖ የመያዝና ወደ ህግ የማቅረብ የመንግስት ጉዳይ ነው፣ የጸጥታ አካሉ ጉዳይ ነው እና በፊት ከነበረ ሪካርድ ተነስተን እኔ ወደ ፍረጃ መሮጡ ሌላ አሁን ሰዎችን በብሔር ለይቶ ችግር ከማድረስ የዘለለ እኔ ምንም ጥቅም ሊያመጣ አይችልም። ነገሮችን ቆም ብለን ብናይ የተሻለ ነውና መንግስት እነዚህ ነገሮች ላይ ሊያስብበት ይገባል። ምክር ቤቱ ማየት ያለበት ይመስለኛል። ፎር ዛት ማተር ኦነግ ሸኔ ህወሓት አብንን ጨምሮ ቤኒሻንጉል ክልል ላይ እየተንቀሳቀሱ ነው ብሎ ባለፈው የሂሪንግ በእንትኑ ላይ አስረጃዎች መድረኩ ላይ የቀረበው ሁኔታ ነበር። የደጮች አስመላሽ ኮሚቴ የመሬት አስመላሽ ኮሚቴ ብሎ አደራጅቷል ብሎ ባለፈው የመጡ አስረጃዎች አምጥቷል። ሜቢ የቋሚ ኮሚቴ አመራሮቹ ሊያነሱት ይችላሉና ስለዚህ የመጣውን ሁሉ ፓርቲ የሆነ ነገር ከተናገረ ወደ ፍረጃ የምንሮጥ ከሆነ በዚህ ብቻ አይቆምምና ሌሎቹም በፍረጃ ልንጨርስ ነው ማለት ነው። እኔ በኩል እዚህ ምድር ቤት እያለሁ ለሌላ ፍረጃ የሚመጣ ነገር ለመቀበል ዝግጁ አይደለም። ማንም ይሁን የፈለገ ይሁንና በፊት የነበረ ሪከርድ ጥሩ ስላልሆነ ያንኑ መድገም ይሆናል ብዬ ስለማስብ ትክክል አይደለም ብዬ ነው የማስበው። አመሰግናለሁ።